ከዛ ታገቢኛለሽ የሚል ጥያቄም ጠየቃተኝ። ቀለበት ማሰረላት። እሷም ደስ ብሏት አዎ አገባሃለሁ ብላ በደስታ የጣት ቀለበቷን ሰጠችው። አሰረላትና ቀለበቷን ሳማት። አክስቲቱን በሩን ከፍታ ቆማ እያየቻቸው ነበረ። ቀለበት ሲያስረላትና አቅፎ ሲስማት እንደገና አልጋውን እንዴት እንዳሳመረው ከዛም እያሰረት አክስቲቱም እንግዲህ በሩን ከፍታ ቁማ እያየች ነው። ከዛም በኋላ እሷ ካልጋው ላይ ቁጭ አለች። ወይኑን ከፈቱና ቀዱና ፊት ለፊት ቁጭ ብለው መጠጣቸውን እየጋጩ የከፍታና የፍቅር ዘመን ይሆንልን ብለው መጠጣቸውን እየጠጡ አክስቲቱም አይታ ሄደች። የሆነውን ነገር እውነቱን አይታ እንግዲህ ውስጧ እየጤሰ እየተቃጠለች ጨጓራዋ እየነደደ ሄደች። እንግዲህ አዝራና ሀብልም አልጋቸው ላይ ቁጭ ብለው ፍቅር ፍቅር እየተጫወቱ ነው። ስሜቱ ከባድ ነው ጎበዝ። እና እንግዲህ ሀብልዬ እንኳን ደስ ያለሽ። እውነት ለመናገር የምትወዱትን ሰው ይስጣችሁ። የምትወዱትም የሚወዳችሁ፣ የምታከብሩት የሚያከብራችሁ ሰው ይስጠን ለሁላችንም ማለት ነው። የምንወደው የምናከብረው፣ የሚወደን የሚያከብረን ሰው የምንኖርለት የሚኖርልን ሰው ይስጠን ለሁላችን ማለት ነው። እና እንግዲህ አዝራና ሀብልም ፍቅራችሁ ያማረ የሰመረ ይሁንላችሁ። እንኳን ደስ ያለሽ ሀብል። ምክንያቱም በሰዓቱ ከፍቶች ተሰብረሽ ነበረ። ከዛ በተሳሳተ መረጃ እስር ቤት ከተውሽ ነበረ። አሁን ደግሞ እንግዲህ እናትሽን እንግዲህ ገንዘቧን ሊበሉ ብዙ ነገር እያደረጉ ነው። ግን ደግሞ እውነተኛ እናትሽን መታልሻለች። እንግዲህ እስከምትገናኙ በጉጉት እንጠብቃችኋለን ማለት ነው። ገና በጣም የምታምሩት አዝራና ሀብል እውነት ለመናገር ሁለታችሁም በጣም ታምራላችሁ። ሁለታችሁም ደግሞ በህይወታችሁ ብዙ ፈተና ተፈትናችሁ ያለፋችሁ ናችሁ። እንግዲህ ምን ያህል እንደሚወዳትና ምን ያህል እንደሚያፈቅራት ፍቅሩን እየገለጸላት ነው። እሷም ደግሞ ምን ያህል እንደምትወደውና ምን ያህል እንደምታፈቅረው በሙዚቃ እያዜመችለት ነው። ይሄን ሙዚቃ እንግዲህ እያንጎራጎረች ቁመው መጠጣቸውን በአንድ እጃቸው ይዘው እንግዲህ እየተንቀሳቀሱ እየተወዛወዙም ፍቅርን በሙዚቃ እየገለጸችለት እያንጎራጎረችለት ነው። እውነተኛ ፍቅር በእንደዚህ ነው የሚገለጠው አሉ። ከዛም በኋላ እንግዲህ አዝራ ልብሷን አውልቁ ምኝታው ላይ ተቃቅፈው ተኝተዋለኝ። እንግዲህ መልካም አዳር ይሁንላችሁ። አክስቲቱም እንግዲህ እየተቃጠለችም እየጤሰችም ሂዳ ስታያት መሲ አልጋ ላይ ቁጭ ብላ እየጠጣች ስትጠጣ ቆይታ ሰክራ አልጋዋ ላይ ቁጭ ብላ ነው ያለችው። በሯን ከፍታ ስትገባ ያየችው ነገር በጣም አስደንግጧታል። ፊቷን ኮስተራለች እና ቁማ ነው ያየቻት። እንዴ መሲ ምን እያደረግሽ እየጠጣሽ ነው ወይስ ሰክረሽ ነው የመጣሽው? ምን እያደረግሽ ነው አለቻት። ምንም አላደረኩም አክስቴ አለቻት። የኔና አንቺ ጨልሞብናል፣ ሰዎቹ ግን ነግቶላቸዋል አለቻት። ምን ማለት ነው አልገባኝም አለቻት። አዝሯ ያነ ወፍ ዘራሽ ወንድምሽ ለዛች መንገድ ላይ ለተገኘች እኮ ታገኛለሽ ብሎ ቀለበት አሰረላት። ወይኔ ሰው ቤቱን አልጋውን እናት ያሳምረው። ፍቅር ፍቅር እየተጫወት ነው። ቀለበት አሰረላት አላለቻት። ደነገጠች መሲ። አያረገውም አለቻት። አያረገውም አንቺ እዚህ ቁጭሽ አያረገውም አያረገው እንጂ ቀለበት አሰረላት። ወይናቸውን እየጠጡ ነው። ፍቅር ፍቅር እየተጫወቱ ነው። በቃ እዚህ ቤት እንግዲህ ሙሉ ንብረቱን ሁለታቸው ነው የሚቆጣጠሩት። አንቺ ሜዳ ላይ ትወድቂያለሽ እያለች ታስፈራራታለች። በነገራችን ላይ መሲ እንደዚህ የምታደርጋት የእናቷን የተካፈለችውን ንብረት ለሷ ወደ እሷ ስም እንድታደርግላት እና ከዛ በእሷ ስም ከሆነ በኋላ መሲን ጎዳና ለመጣል ነው አክስት ተብዬዋ እየሰራች ያለችው። መጀመሪያ ከወንድሟ ጋር መጣላት፣ ከዛ ከአባቷ ጋር መጣላት። ከዛ አሁን ደግሞ እንግዲህ ከሀብል ጋር ተግባብታ ሀብልን ማጥመድና ሀብልን ያልሆነ ነገር አድርጋ ሁሉን ነገር እነሱ ጋር መጣላት እንዳለባት ነው እየመከረቻት ያለችው። መሲ ደግሞ ማድረግ እንደሌለባት ነው እየተከራከረቻት ያለችው። ምክንያቱም መቼም ቢሆን እኔ ለሀብል ጥሩ ሴት መስዬ ቀርቤ አልጎዳትም። እኔ ክፉ ነኝ፣ እንደ ክፋቴ መሆን የለበትም። እዚህ ቤት እሷን መኖርም ማየትም አልፈልግም። ትወጣታለች እንጂ እሷን ጥሩ ሰው መስዬ ቀርቤ የማሽቃብጠው ነገር ምንም የለኝም እያለች ነው መሲ። እሷ ደግሞ ጥሩ ሰው መስለሽ ቀርበሽ ካልሆነ በስተቀር እሷን በምንም ታምር አታገኛትም አትጥያትም አለቻትኝ። ምክንያቱም ከአሁን በኋላ የቤቱ አዛዥ እሷ ናት። እንግዲህ ይሄ ወፍ ዘራሽ ወንድምሽም ቀለበት አስሮላታል፣ ይወዳታል፣ ያፈቅራታል። አባትሽም እንዲሁ ያከብራታል፣ ይወዳታል። ስለዚህ አንቺ በቃ
ታዛዥ ነሽ አለቻት። ቤተሰብ ጋር ለማጣላት ሆን ብላ የተነሳች አክስት ናት እያጣላቻት ያለችው። ምክንያቱም እሷ ወንድሟን በጣም የምትወድና የምትሳሳላት ነበረች። መሲ ግን ተንኮል ያስተማረቻት ወንድሟ እንዳልሆነ የነገረቻት፣ አሁንም ደግሞ አባቷ ያላደረገውን አድርጓል እያለች ከአባቷ ጋር እያጣላቻት ያለችውም አክስቷ ናት። አሁንም ቢሆን ደግሞ ከሀብል ጋር ድግም ለማጣላት እያደረገችው ያለችው ምክር እሷ ናት። አሁን ደግሞ ስለ እስር ቤትም ደግሞ እያነሳች ነው። እስር ቤቱን እሱ ነው ያስወጣው። እኔ ደግሞ አሁን ምን ማድረግ እንዳለብኝ የራሴ ያውቃለሁ፣ ግን ደግሞ አንቺም ማድረግ ያለብሽን ነገር አድርጊ፣ የምልሽን ነገር ሁሉ ተግብሪ ነው እያለቻት ያለችው ለመሲ። መሲ ደግሞ ለማድረግ በጣም ነው የምትፈራው። መፍራት ሳይሆን እንዴት ጨክናለሁ የሚል ነው። ግን ደግሞ በምትመክራትና በምትላት ነገር ሁሉ ደግሞ አንዳንዴ ጭካኔንና የሆነ ውሳኔ እንድትወስን ያደርጋታል። አክስቲቱ በጣም ባለየ ናት። ምክንያቱም የምትመክራት ነገር ሁሉ የተሳሳተ እንጂ እነሷ የሚጠቅማት ነገር የለም። ለምን ከመሲ ያለው ንብረት ለመውሰድ። ምክንያቱም መሲያ እኔ አልችልም፣ በቃ ይሄን ልስጥሽ እና ይሄን አድርጊ እንድትላት ማለት ነው። ደግሞ መሲ ተሳስታለች። ንብረቷን ከሰጠች በኋላ ጎዳና ላይ ነው አወጣ የምትጥላት የራሷ አክስት ማለት ነው። ስለዚህ መሲ መንቃትና ማስተዋል አለብሽ ማለት ነው። እንግዲህ እንዳያችሁት ነው ቪዲዮ በጣም ደስ የሚልና እኔ በነገራችን ላይ ሀብል የምትወደውን ሰው እና የምታፈቅረውን ሰው በማግኘቷ ከእስር ቤት በመውጣቷ ደስ ብሎኛል። አሁን ደግሞ እናቷን ብታገኝ ብዬ እየተመኘ ነው። በእርግጥ ታገኛታለች፣ ጊዜና ሰዓት ሊወስድ ይችላል እንጂ ታገኛታለች ማለት ነው። እንግዲህ ሀብልዬ እንኳን ደስ ያለሽ፣ አዝራም እንኳን ደስ ያለህ። የምትወዳት የምታከብራት ሚስት ነው። እንግዲህ አክስቲቱ ደግሞ መልካም መቃጠል ይሆንልሽ። ካሁን በኋላ ቤቱ በሀብልና በአዝራ ስም ነው ያለሽ። እና እንግዲህ እስካሁን ሰዓት አብራችሁን ስለነበራችሁ እጅግ ከልብ ነው የማመሰግነው። ለዚህ የዩቱብ ቻናል ቤተሰቦች አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ በክፍል 16 ተመልሼ እስከምመጣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ መሲ አክስቷን ማይሆን ነገር እየመከረቻት ነው። ምን ማድረግ እንዳለባት ራሱ ግራ ገብቷታል ማለት ነው መሲ። እንግዲህ ስለ ሁሉም ነገር የራሱ ሰዓትና ጊዜ ያለው። በእንግዲህ መልካም አዳር ደህና ደሪ ብላ አክስቷ ተቆጣት ነው እየሄደች መሲል ማለት ነው። መሲል እንግዲህ ብቻዋን ምን ማድረግ እንዳለባት ብቻዋን እያወራች እና ብቻዋን እየወሰነች ነው። ይህን ውሳኔዋ ግን ትተገብረዋለች ወይስ አትተገብረውም? አብረን የምናየው ይሆናል። አንዳንዴ በሰዎች ተንኮል ተሞልተን የምንወስነው ውሳኔ ራሳችን ዋጋ እንድንከፍል ያደርገናል እና ስለዚህ መሲል ተረጋጊ። እዚህ ላይ እንግዲህ አዝራና ሀብል ተቃቅፈው